ሰላም ሙሉ የዩቲዩብ ተከታታዮች በዛሬው ፕሮግራሜ ላይ ይዤላችሁ የመጣሁት ክሪክን እንዴት መልሶ ማሰራት ይቻላል በሚለው ላይ ተዘጋጅቼ መጥቻለሁ። ዛሬ ይሄንን ቪዲዮ እንድትከታተሉኝ ስል እጋብዛለሁ። አሁን ቀጥታ የምንሄደው ወደ አሰራሩ ይሆናል። ወደ ቪዲዮ እሺ ያው እንደምታዩት እኔ ክሪኩን በታትኜዋለሁ። ክሪኩ የሚያስፈልጉ ነገሮች ኮሚኒዎቹን እነዚህ ሁሉ አሳይቻችኋለሁ። አሁን ደግሞ እንዴት እንደሚገጠም አሳያችኋለሁ ማለት ነው። እኔ በታትኜ አጥቤ አጽድቼ ነው ያመጣሁትኝ። ይሄን ጎሚኒ የምታዩትን በርግጥ እኛ ሀገር ለማግኘት ስፔር ላይ በጣም ፈልጌዋለሁ፣ የለም ማግኘት አይቻልም። እዛች ጥግ ላይ ነው የምትገባው። ብዙ ጊዜ ግን የመበላሸት እድሉ ይሄ በጣም የጠበበ ነው። ብዙ ጊዜ አይበላሽም። ስለዚህ ስታወጡትም በትክክል አውጥታችሁ ለማጽዳትና ለመጥረግ ሞክሩ። ከዛ ደግሞ እቺ የምታዩት ጉድጓዷ ላይ ክሪካችንን ለማንሳት የምናጠብቀው ወይ ደግሞ ለመፍታት የምናላላው ናት። እቺ እንደምታዩት ብዩዋን ወይ ደግሞ እኛ የኩሽኔት ብይ የምንላት ናት። እሷን እዛ ውስጥ የምትገባ ናት። እነዚህ ናቸው አፍነው የሚይዙት ማለት ነው። እሷን መቅት ከታላችሁ። ሲቀጥል ደግሞ እቺ ጎሚኒ አሁንም ሁለተኛ ዙር እኛ ሀገር በጣም ፈልጌ በተለያዩ የመኪና እቃ መሸጫዎች ውስጥ ገብቼም ጠይቄያለሁ። እነዚህን ማግኘት አይቻልም። ግን አብዛኛውን ደግሞ እነሱ የመበላሸት እድላቸው በጣም ትንሽ ስለሆነ ክሪክ አሁን ቦዲያቸው የተበላሸ ክሪክ አለ፣ የተጣመመ ድጋሚ መስራት የማይችሉ ክሪኮች አሉ። እነሱን ስታገኙ እንዲህ አይነቱን ስፔሮቹን ብታወጧቸው የተሻለ ይሆናል። ምክንያቱም በቀላሉ ማግኘት ስለማይቻል ማለት ነው። ስለዚህ እነዚህን አግኝታችሁ ካወጣችኋቸው ክሪኮቻችሁ ፍሳሽ ሊኖር ይችላል። አንዳንዴ አሊዝም በደንብ አላነሳ የሚል ከሆነ እነዚህን እየፈታችሁ እያያችሁ የጠራረጋችሁ መክሰት ትችላላችሁ ማለት ነው። ይኸው ይቺን አትፍቷት፣ መፍታት እስከመጨረሻ የለበትም፣ መውለቅ የለበትም የሚባለው ምንድነው? በዚህ በኩል ዘይቱ ስለሚፈስ ነው። ስለዚህ እዚህ ውስጥ ያሉት ሶስቱ ነገሮች ናቸው ማለት ነው። ብዩ አለች፣ ያቺ ጎሚኒው አለች፣ ሲቀጥል ይሄኛው አለ ማለት ነው። ከዛ በኋላ ይሄን እንዲህ ካረግን በኋላ ቦዲዋን ነው የምንገጥማት። ቦዲዋ ራሷን ችላ እዚህ ጋር የምትታሰር አይደለችም። በዚህ ነው የምትታሰረው ማለት ነው። ይታያችኋል። እዚህ መሀል ላይ ጎሚኒ አለች፣ ኦሪንግ ትባላለች ወይ ደግሞ ኮምፕሬንሽን ሪንግ የሚሏት ማለት ነው። እችን እንደ ልብ ማግኘት ይቻላል። በመጠኗ ጭንቅላቷን የክሪካውን ጭንቅላት ይዛት ሲሄዳችሁ ማንኛውም የመኪና ስፔር ፓርት መሸጫ ውስጥ ገብታችሁ መጠየቅ ትችላላችሁ ማለት ነው። ከዛ በኋላ እችኛዋ ናት ችግር አለባት። እቺ ከተበላሸች ወይ ደግሞ ከተጣመመች ከተመታች ምንም ማድረግ አይቻልም። ምክንያቱም ማፈን አይችልም ማለት ነው። ኢንሰርቷ ስለሆነች እሷ ስለምትጫወት ማፈን ስለማይችል ምንም ማድረግ አይቻልም ማለት ነው። ግን ከሌላ ላይ መቀየር ይቻላል ማለት ነው። እያያችሁ መቀየር ይቻላል። አሁን እሷን ካስገባን በኋላ እቺ ናት አጥብቃ የምታስረን ማለት ነው። ይኸው እኔን እንደምታዩኝ በደንብ እያሰርኳት ነው። ጠበቅ ታረጓታላችሁ። በእጃችሁ እንዳስገባችሁ ካሰራችሁ በኋላ በደንብ በኋላ ማጥበቅ ይጠበቃል። እችንም ኦሪንግ ናት፣ እዚህ መሀል ላይ የምትገባ ናት። እችንም እንደምታዩት እችንም በቀላሉ ከመኪና እቃ መሸጫዎች ወይ ደግሞ ስፔር ፓርት መሸጫዎች ላይ ብትገቡ ማግኘት የምትችሏት ናት። ይታያችኋል። በእጄ ዳሰስ እያደረኩ ማለት ምንድን ነው ጎሚኒዋ ከዚህ ከብረቱ ትንሽ ወጣ ያለች ናት። ምክንያቱም እሷ ናት ወርታች ወደ ላይ ያለች ዘግታ ዘይቱ ወደ ውጭ እንዳይመጣ የምታደርገን ማለት ይችል። የምታዩት ከሆነ ብዙ ጊዜ በዚህ በኩልም ዘይቷ ትመጣለች ማለት ነው። ስለዚህ ዘይቷ የምትመጣው ለምንድነው? እችኛዋ ኦሪንጓ የምትባለው ወይ ደግሞ ኮምፕሬንሽን ሪንግ የምትባለው እሷ ዘይቱን ስለምታፈስ ትደርቃለች። ሲል ስለሆነች ትደርቃለች። እንዲሁ ደግሞ ትበላለች። በተበላች ወይ ደግሞ በደረቀች ሰዓት ላይ ምን ማድረግ ትችላላችሁ? እሷን አውጥቶ መቀየር ብቻ ነው። ምክንያቱም እዚህ ጋር ዘይት ፈሰሰ ብላችሁ መጣል አይጠበቅባችሁም። በጣም ቀላል ናት። ስለዚህ እንዳየኋችሁ እኔም ይኸው ሳወልቃት አይታችሁ ሳስገባት እያያችሁኝ እናንተም እኔ ባስገባሁት መሰረት ማውለቅ ትችላላችሁ ማለት ነው። በጣም ቀላል ናት። ቹት በዚህ ጋር እቺም ጠለቅ አድርጋ ወደ ውስጥ ገብታ ነክሳ ትይዛለች ማለት ነው። እሺ ይሄንን ቪዲዮ እስካሁን እያያችሁት ነው። ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቤተሰብ የሆናችሁ ደግሞ ሼር እና ላይክ እያደረጋችሁ ለሁሉም ሰው እንዲደርስ እንድታደርጉ ስል በአክብሮት ጠይቃለሁ ማለት ነው። አስተማሪ ለሆነው ቻናል አጋዝ እንድትሆኑ እኔም የተለያየ ስራ እንድሰራ እንድታግዙኝ ስል በትህትና ጠይቃለሁ። ያው እኔ ያው ቀለል አድርጌ ለመስራት እና ሁላችሁም ቀለል ባለ መንገድ እንድትሰሩ ስለምፈልግ ነው ቀለል ያለ ነገር ማሳያችሁ። ምክንያቱም ይሄንን ማጥበቂያ በደንብ እግሩ ታስሮ ቢሆን ፖንቴ ላይ የሚባለው ወይ ደግሞ እነዚህ በደንብ ታስሮ ብታስሩት በጣም ቀላል ነው ማለት ነው። እኔ ይኸው ካቻቤቴ ከስር ከትቼ ወደ ውስጥ ከዛ በኋላ በእጄ እንደዚህ ይዤ ይኸው የማጠብቀው መሬት ነው ማለት ነው። የሚፈታውም እንደዚህ ነው። በተለያየ ዘዴ መሞከር ትችላላችሁ። እድሉ ያላችሁ ሰዎች ደግሞ ትክክል አስራችሁት በደንብ መፍታት ትችላላችሁ ማለት ነው። እኔ ደግሞ ቀለል ባለ መንገድ ሁላችሁ መስራት እንድትችሉ
ይሄ ነገር የለኝም ብላችሁ ተስፋ ቆርጣችሁ እንዳታዩት በሚል እሳቤ ነው እንደዚህ ያደረኩት ማለት ነው። እሺ ሌላው ደግሞ ዘይት ስጨምር እዚህ ጋር እኔ ትንሽ የስሪንጅ ቢኖራችሁ በጣም ቀላል ነው። በስሪንጅ እኔ ስሪንጅ ገዝቼ አጋጣሚ ረስቼው ወደ ቤት ገባሁና ግን ያው በቃ መቅረስ ስለነበረብኝ ተዘጋጅቼ ስለነበረ ወደ መቅረስ ቀጥታ ገባሁ። ያው ዘይቴም እየባከነ ነው። ያው ውድ ነው የሚገዛው ዘይቱ እንደምታውቁት። ግን ምንም አማራጭ ስለሌለው ነው ያደረኩት። እናንተ ግን ስሪንጅ ብታደርጉበት በስሪንጅ ብትጨምሩ በጣም ቀላል ዘይታችሁ ይሄን ያህል ራሱ አይባክንም። እኔ ብዙ ነው የባከነው። ስለዚህ ዘይቱም አይባክንም ማለት ነው። ጥራት ባለው መንገድ መስራት ትችላላችሁ ማለት ነው። እና ዘይቱን ስትጨምሩ ምንድነው በጣም ከአቅም በላይ መጨመር የለባችሁም። ለምን ብዙ የምትጨምሩ ከሆነ ዘይቱ አንዳንድ ሰዎች በጣም ይገርመኛል። ምን ድረስ ነው ዘይቱን እስከ አፍንጫው ድረስ የሚሞላ ነው የሚመስላቸው። አይደለም የራሷች አሁን የምንጨምርባት ቀዳዳ አለች አይደለ? እሷ ቀዳዳ ድረስ ታዩታላችሁ። ቀና እያደረጋችሁ እያያችሁ ወይ ደግሞ የምትጨምሩትን ዘይት መጠን መለየት አለባችሁ። ቀና እያደረጋችሁ እያያችሁ ምን ያህል ገባ የሚለውን ቼክ ማድረግ አለባችሁ ማለት ነው። ከገባ ምን ያህል ገብቷል የሚለውን ካያችሁ በኋላ ነው ማቆም ያለባችሁ እንጂ እስከመጨረሻው አንዳንድ ሰው እንደዚህ አጋርሎ ይጨምርበታል። እንደዚሁ አጋርሎ ደግሞ እንዳለ ደግሞ ይዘጋውና ክሪኩን ተነሳ ይለዋል ማለት ነው። ስለዚህ አየር መጮች ቦታ መኖር አለበት። ዘይት ወር ላይ ወጥታች የሚጮትበት አለበት ማለት ነው። ግን ከዘጋችሁት እንደፈለገው መሆን አይችልም። ይኸው እንደምታዩት እኔ ጨምሬያለሁ። ከዛ በኋላ ደግሞ ቀና ሳረጋት ታያላችሁ ማለት ነው። ይኸው በዚህ ቀዳዳ ቀና አድርጋችሁ ቁጭ ስታደርጉት መፍሰስ የለበትም። ግን ልክ ከመጣ በኋላ ቀጥ ብሎ ቁጭ ካለ በኋላ ግን ትንሽ ቀና ስታደርጓት ያው ዘይቷ ትታያለች። ትንሽ ቀና ስታደርጓት ትፈሳለች ማለት ነው። በቃ ከዚህ በላይ ዘይቱን ብታደርጉት ምንም ጥቅም የለውም። ከዛ በኋላ ችን ታመጡና ትዘጋላችሁ ማለት ነው። ይሄ መረሳት የሌለባቸው ነገሮች ናቸው ማለት ነው። በቃ ልክ እንደዚህ አድርጎ ይገጠማል ማለት ነው። አሁንም በድጋሚ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ለዚህ ቪዲዮ ለዚህ ዩቲዩብ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱኝ፣ ሌላ ቪዲዮ ደግሞ እንደዚሁ ቀለል አድርገን እኛ መስራት እንችላለን የምንለውን ነገር ሳሳያችሁ ቶሎ እንዲደርሳችሁ ለማድረግ ሰብስክራይብ እንዳርጉ። እንዲሁ እንዲህ አይነት ነገር መስራት የሚፈልጉ ጓደኞች ይኖሯቸዋል። እያንዳንዱ ደግሞ እናንተም እየላካችሁላቸው ያን አይተው በራሳቸው መንገድ እንዲማሩ እንድታረጓችሁ ስል በትህትና እጠይቃለሁ ማለት ነው። ይሄን ካደረግን በኋላ በቃ አለቀ ጉዳይ ነው። ምን ማድረግ ነው? ክሪኳን ምን ማድረግ ነው? ያችን ያው ምንጊዜም እቺ መጥበቅ እንዳለባት እንዳትረሷት፣ ትጠብቃለች። አንዳንድ ሰዎች እቺ እንደሚረሳታና አይነሳም ክሪኩ ይላል። ከጠበቃችኋት በኋላ ስትመቱት በአንዴ ነው የሚነሳው። በቃ ምንም እንደ አዲስ ክሪክ ተመልሶ ያገለግላችኋል ማለት ነው። ምክንያቱም ሪንጎቹን ስለቀየርናቸው፣ እነዚህ ኮምፕሬሽን ሪንግ የሚባሉትን ስለቀየርናቸው ኮሚኒዎቹ በቃ ያነሳል ማለት ነው። ወደ መጨረሻ ላይ ደግሞ መኪና ላይ ደግሞ አንስቼ አሳያችኋለሁ ማለት ነው። አሁን እንደዚህ እንዳለ ጫን ብትሉት አይገባም። የግዴታ ምን ይፈልጋል? እችን መፍታት ይፈልጋል ማለት ነው። በቃ አሁንም ጠበቅ ታደርጋላችሁ፣ ድጋሚ ቼክ ታደርጉታላችሁ። ፈጣን ነው የሚሆነው። ልክ እንደ አዲስ ክሪክ ነው መልሶ መስራት የሚጀምረው። ይኸው በዚህ መንገድ ማስተካከል ትችላላችሁ ማለት ነው። አሁንም በድጋሚ መጨረሻ ጊዜ በዩቲዩብ ላይ የተለያዩ ስራዎችን አሳይቻለሁ። ለዚህ ዩቲዩብ አዲስ ከሆናችሁ በመሰናክል ዙሪያ ላይ በመኪና አንዳንድ ነገሮች ራሳችን መስራት በምንችላቸው ነገሮች ላይ አሳይቻለሁ። ስለዚህ እነዛን በማየት ራሳችሁን እንድታስተምሩ ከትላልቅ ወጪ ራሳችሁን እንድታደጉ ስል ጥሬን አስተላልፋለሁ። እንደዚህ ደግሞ የምታደርጓት ምንድነው? አንዳንዴ በጣም ወጥሮ ከያዘና ንፋስ ውስጥ ካለ ንፋሱን ለማስወጣት በዚህ ዘዴ መጠቀም ትችላላችሁ። ካነሳችሁ ከዘጋችሁ በኋላ ያችን ገፋ ስታደርጓት ሲተነፍስ ትሰሙታላችሁ ማለት ነው። አየሩን ታስወጣላችሁ ማለት ነው። ይኸው ይሄን ይመስላል ማለት ነው። ስለዚህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁን አትርሱ፣ ቶሎ እንዲደርሳችሁ ማለት ነው። ይኸው አሁን ደግሞ መኪና ላይ ሄጄ ክሪኩ እንዴት እንደሚያነሳ እንደሚሰራ እያሳዩዋችሁ ነው። አሁን አንዳንድ ሰዎች እዚህ ጋር የምትሸወዱት ምንድነው? ልክ ያጠበቃችሁት ይመስላችሁና ልክ ትንሽ ያነሳላችኋል። ከዛ ክብደት በመጣበት ቁጥር ግን ምን አያደርግም ማለት ነው። ይከብደዋል፣ አይነሳም። የፈለገ እዚህ ጋር ተቀጥቁታላችሁ ቶሎ አይነሳላችሁም። ምክንያቱ ምንድነው? አሁን ክሪኩ መስራት አይሰራም ማለት ነው ወይስ ምንድነው? አሁን ይሄንን በደንብ ማስተዋል ይጠበቅባችኋል። ምክንያቱም ቅድም ነግሬያችኋለሁ። አንዳንድ ሰዎች ክሪኩን ሲያነሱት ይሄ ክሪክ እኮ አይሰራም። እኔ ጋርም አሁን ክሪክ የምሰራላቸው ልጆች አሉ። ያመጡና ይሄ ክሪክ እኮ አይሰራም እስቲ ኤልንስ ይሉኛል። ልክ እውነትም እኔ ሳየው እንደ መጀመሪያው የማይነሳ ይመስላል። ግን አሁን የምታዩት እኔ ይታያችኋል። እዛ ዝም እየጠቀጠቃለሁ። ምክንያቱም ያው እናንተን ለማሳየት ስለፈለኩ ነው ይሄን ነገር ያደረኩት። ቦዲው ተነስቷል። የተወሰነ ነገር ጎማ የተነሳ ይመስላችኋል። ግን ስታዩት አሁንም አይነሳም። ዝም ብሎ ብቻ ያው ጫን ጫን እላለሁ፣ ጫን ጫን እላለሁ።
ከዛ የተነሳ ይመስለኛል እንደውም በደንብ አሁን ፍጥነት ጨመርኩበትና ስል ትንሽ ተነሳ። ወዲያው ደግሞ ጎማው መሬት ሲነክስ ደግሞ ታያላችሁ። ይሄ ምንድነው? መልሶ ክሪኩ ይይዛል ማለት ነው። በዚህ ምክንያት እታችኛዋ ያቺን መጥበቅ ያለባት ነገር አልጠበቀችም። መጥበቅ እንዳለባት አትርሷት። እቺ ካልጠበቀች መነሳት አትችልም። እና በደንብ አላሳየኋትኝም። ልክ እኔ ጨረር በዝቶብኝ እንትን አላልኳትም፣ አልታየችኝም። ያችን ጠበቅ ካረጋችኋት በኋላ ግን ልክ መታ መታ ስታደርጉት በቀላሉ እጃችሁ ራሱ ያስታውቃችኋል። በአንዴ ብድግ ነው የሚያደርገው። ይኸው አሁን ስንቴ ነው የመታሁት? አራቴ፣ ሶስቴ የመታሁት ወዲያው አነሳው ማለት ነው። አሁን ውረድ ብትሉትም ከዚህ በኋላ አይወርድም። አያችሁ ለምን? ያቺ ከስር ያለችዋ መጥበቅ እንዳለባት አትርሱ። ክሪክ ይሰራልን አንዳንድ ነገሮች ይስተካከል የምትሉኝ ሰዎች ካላችሁ መደወል ትችላላችሁ። አመሰግናለሁ።